ውስጥ ነው እኮ ያለኸው። አዎ እሱን አውቃለሁ። ቆይታ ያላችሁ ዋጋችሁን ነው የምሰጣችሁ። ማለት ያንቺ ንብረት ሙሉ ለሙሉ የማስተላለፍ ስራ አብነት የምታወራውን ነገር ታውቃዋለህ። ከዚህ በላይ ምንም ባትል ጥሩ ነው። አይ ተነጋግረን መፍትሄ መፈለጉ ላይ ይሻላል። ሀላፊነት ሰጥቶኛል። ምን ማለት መሰለሽ፣ የግድ ማረጋገጥ አለብኝ። እንደሱ ማለት ብቻ አይደለም። አብነት ምንድን ነው? በቁጣ በአምላክ ትርሲቴ፣ ያንቺን ሀብት አሳምኔ ለመውሰድ ሁለት አማራጭ ተሰጥቶኛል። አንደኛው አግባት፣ ሁለተኛው ደግሞ ግደላት ነው። ህብስትዬ በድንጋጤ ላይ ትገኛለች። አብነት አብዳን እንዴ? ጤነኛ አይደለም ይለዋል በአምላክ። ትሰሚኛለሽ? እንደዛ የሚባል ነገር የለም እያላት ይገኛል። በአምላክ አንተ እንደምትለው እኔ ነኝ የምገለው እያለ ይገኛል። ንዴትህ እኮ እያየነው ነው። እውነቱን ለማለት ሌላ ንብረቱን ወደ እኔ አምጥቼ ወደ አንተ አስተላልፋለሁ ከሚል አማራጭ ምንም ነገር እየታየኝ አይደለም። ሰላም፣ እንዴት ናችሁ? ደህና ናችሁ? የሀብል ቤተሰቦች ኢፍቱ ስራ ሽባ አደርጋታለሁ ብላ እንድጌ ክላሷ እንደገባች ነበር ክፍሉ የተጠናቀቀው። እንዲሁ በኩለ ሌሊት ገብታ ወደ ክፍሏ በአምላክ ነበረ መብራቱን ስታበራ። በጣም ነበረ የደነገጨው። ሆኖም ምን ፈልገሽ ነው ወደዚህ ክፍል የመጣሽው እያለ በአምላክ ጥያቄውን ያቀብራል። አንተስ በኩለ ሌሊት ሴት ክፍል ምንድን ነው የምታደርገው በማለት ትጠይቀዋለች። ካንቺ ከተንኮል ሴትዮ ይህ ጥያቄ አይጠበቅም። ስለዚህ አንቺ ምን እንድትሆኒ እንደመጣሽ አንድም እቅድ አልተሳካልሽም። እዚሁ ላይ ትኩረትሽን ከምትገይ ብሎ ይላታል። እሷም እጅግ ትናደድና ቁጣ እያላት ህብስቴ ከብስቷ ነቃች። ምንድነው እሱ ብላ ትላለች። እሷም እንድጌ በምትልበት ሰዓት አይ የተፈጠረ ነገር ምንም የለም ብላ